ሰላም እንዴት ናችሁ? ግራንድ ኤሌክትሮኒክሶች ነን። የምታዩት 12 ፕሌት የሆነው ዲሾሸራችን ነው። ከስተመር በዲሊቨሪ አዞን ወደ ቤቱ ይዘን እየሄድን ነው። ገጥመን ቼክ አድርገን እናሳያለን። ተከታተሉ ተመልካቾቻችን። አሁን ወደ ቤቱ ይዘን ገብተናል። ፓርቱን የፈታንለት ያው እንደምታዩት ቴክኒሻችንን ይዘን መተናል። ገጣጥመን እቃ አጥበን አድርቀንላቸው ሁሉ ነገር አሳይተናላቸው ነው የሚለው። አሁን ወደ እንገጣጥመዋለን ማለት ነው። ጄጆ መጨመሪያችን 12 እስከ 13 ሳህን ይዛ ያው እንደምታዩት ሙሉ የቤተሰብ ምሳ ሰዓት ነበር የደረሰው። አጋጣሚ የበሉበትም ያው የቅባት ምግብ ነው የበሉት አጋጣሚ። እሱንም እንዴት ይሄ የእቃ ማጠቢያ ማሽናችን ምን ያህል ጥቅም እንዳለው አጥቦ እንደሚያደርግ አሁን አጥበን አሳያችኋለን። ያው ጥቅሙ ስለዚህ እቃዎችን ልክ በዚህ መልኩ ካስቀመጥን በኋላ የሚያስፈልጉ እቃዎች በተለይ ብርጭቆ ነገር ከሆኑ እንደዚህ ከላይ ማድረግ እንችላለን። ብርጭቆቹ እንደዚህ ደፍተናቸው ለምን ከስር ሁለት ስፒነር ስላለው እንዲህ እስከተሽከረከረ የሚያጥበው ፕሪንሲፕሉ እንደዚህ ነው የሚሰራው። ስለዚህ ብርጭቆያችን እንደዚህ መድፋት አለብን። እንደዚህ ደግሞ እንደ ማንኪያ ሹካ ነገር ካለ ዘለው ወደ ፓምፕ የሚገቡ ካሉ ደግሞ ይሄን በማውጣት እዚህ ውስጥ እየከተት እንደዚህ አድርገን ማስቀመጥ እንችላለን። ሌላ ጊዜ እንደዚህ አድርገን ማጠብ እንችላለን። ስለዚህ እንደዚህ ካስቀመጥን በኋላ እቃዎቻችንን ወደ ቦታው እንደዚህ አጀስት አድርገን ከተን ቀጣይ ማድረግ ያለብን ደግሞ የማስፈልገውን የሳሙናና የማጣቢያ ፕሮዳክት እናስተካክላለን ማለት ነው። ስለዚህ ለጊዜው እዚህ ጋር ሁለት መጨመሪያዎች አሉት። ይሄ ማንኛውም እቃ ማጠቢያ ሊኩዊድ ነገር መጨመር እንችላለን። እነዚህ ደግሞ ካገኛችሁ የዲሾሸር ወይም ደግሞ የማጠቢያ ሳሙና ፕሌቶች አሉ። እዚህ ውስጥ ገብታችሁ ሎክ በማድረግ መጠቀም ትችላላችሁ። ለጊዜው ያለን ላርጎ ስለሆነ ላርጓችንን በዚህ መልኩ መጨመር እንችላለን። መለኪያ ያላችሁ ሰው በመለኪያ መጠቀም ትችላላችሁ። ቀስ እያለ ነው፣ ወፍራም ከሆነ ቀስ እያለ ነው የሚስበው። ከዚህ በመቀጠል ከከተትን በኋላ ቀጥታ ምንም ንክኪ ያስፈልገውም ይሄን እናበራለን። በዚሁ አጋጣሚ ሳላስጀምረው ስለ እያንዳንዱ ነገር ልንገራችሁ። አሁን ይሄ ማሽን ውሃ ያፈላል፣ ሙቅ ውሃ አይጠቀምም። የራሱ አፍልቶ ነው የሚጠቀመው። እሱም ደግሞ አዲስ ብናደርግበት ነገር አለ። አሁን ብርጭቆ የምናጥብ ከሆነ ተሰባሪ ነገሮች ከሆኑ 40 ዲግሪ ሴልሲየስ ድረስ ያፈላልናል። ያ ማለት ዝቅተኛ ነው። ግን እነዚህ ብዙ ጊዜ ማሽን ብዙ አንደርስታንድ የማያደርገው በደም ቅባት አያጸዳም፣ አይለቅም፣ ዘይቱ አይለቅም፣ ቅቤ አይለቅም ነው የሚለው። ስለዚህ ልክ እንደዚህ ሲሆን ደግሞ ይሄ ኢንቴንሲ ማጠቢያ ያለው ኢንቴንሲ ማጠቢያው ደግሞ ከ60 ዲግሪ ሴልሲየስ በላይ አሙቆ አጽድቶ ከ2 ሰዓት በላይ ወስዶ ነው የሚያጠውና በደንብ አድርጎ ነው የሚያጸዳው ማለት ነው። ስለዚህ ያ ማለት ግን አንድ ብቻ አይደለም ማጠቢያ ያለው፣ እንደምትፈልጉት የዕቃ አይነቶች ሁሉም ነገር አለው። ከዛ በተረፈ ደግሞ ፕሪዎሽ የሚባል ፕሮግራም አለው ራሱ ላይ። ያ ማለት መጀመሪያ ዙር ላይ የቅባቶቹን ላይ ያሉ ቀሪ ምግቦችን እነሱን ሪሙቭ ካረገ በኋላ ነው ወደ ቀጣይ ስቴፕ የሚገባው ማለት ነው። ስለዚህ ይሄን ለማጠብ እናስጀምረው በቀላሉ። ለምሳሌ እዚህ ጋር ኦን ኦሬዲ ሆኗል። ስለዚህ ፕሮግራማችንን በዚህ መምረጥ እንችላለን። ሃይጂን አለው እስከ 70 ዲግሪ ሴልሲየስ ውሃውን አፍልቶ ነው የሚያጥበው። ግላስ ብቻ ከሆነ እኛ ግን ኦሬዲ ሁለቱም ስለምናጥብ በሚክስ አድርገን ማጠብ እንችላለን። ብርጭቆም እናጥባለን፣ ሳህኖችም እናጥባለን ማለት ነው። እንደዚህ ከመረጥን በኋላ ሌላ ምንም ንክክ የለው ማስጀመር ብቻ ነው። ስለዚህ ራሱ ውሃውን ስቦ ምን ብሎ አጥቦ ጨርሶ በ2 ሰዓት ውስጥ እቃችንን ሬዲ ያደርግልናል ማለት ነው። አድርቆ ጭምር ያወጣዋል ማለት ነው። እሺ እቃችን እንግዲህ በደንብ ታጥቡልናል። ይሄ ደግሞ ማለት አሙቆ የታጠበ ነው። ያው ፊል ብታደርጉት በደንብ ሙቀቱን ፊል ታደርጉታላችሁ። ይሄ ደግሞ ስቲም ሆኖ መታጠቡ ባክቴሪያዎችን ለህፃናት ለምንመገብበት ምግብ ቢሆን አጽድቶ ስለሚሰጠን ከብዙ ነገር እንተርፋለን ማለት ነው። ኦሬዲ መታጠቡን ብቻ አይደለም ማየት ያለብን፣ እቃችን በዚህ መልኩ መታጠብ ብዙ ነገሮችን እናተርፋለን፣ ጤናችንን እንጠብቃለን ማለት ነው። እንግዲህ ይመቻችሁ። ግዙ ነው የምንለው እኛ እንግዲህ መተን እንገጥምላችኋለን፣ እናሳያችኋለን። እንግዲህ እንደምታዩት እቃችንን አስረክበን ጨርሰን አሳጥበን አድርገን እቃቸውን ልንመልስ ነው። እኛ ጨርሰናል። ግራንድ ኤሌክትሮኒክሶች ነን። አድራሻችን መገናኛ በመሰረተ ፋርሞልና ሀያት አደባባይ ወደ ጣፎ ታክሲ መያዣ ክሊክ ህንፃ ስር ያገኙናል።